አስፈሪ ነው የክርስትና ጎዳና፣ ቀልድ አይደለም፣ ጠባብ ነው ብሏል አይደለ? የግድ መንፈስ ቅዱስ ያስፈልጋችኋል። ተጋብዛችሁ ልታገለግሉ ትችላላችሁ። መንፈስ ቅዱስ ግን እንደዚህም ብሎ አብሯችሁ ላይ ራመድ ይችላል። ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔርን መንፈስ አታሳዝኑት። እንደውም ምስጋና ሲበዛባችሁ ፍሩ። መጽሐፍ ቅዱስ ምን ይላል? ወርቅ በከውር ብር በማቅለጫ እንደሚፈተን የሰው ልጅን በሚቀበለው ምስጋና ይፈተናል። ንጉሥ ሳኦል ሲጀምር እንደዚሁ አህያ ፍለጋ ወጥቶ እግዚአብሔር አምላክ ነበር የቀባው። ሲጨርስ ግን እግዚአብሔር ንቆት ነው የጨረሰው። ዛሬ በኢየሱስ ስም እግዚአብሔር ይጠብቀን። አጀማመራችሁ ያስደስታችሁ፣ አጨራረሳችሁ ላይ ትኩረትን አድርጉ። እግዚአብሔር ሆይ መንገዴ ወዴት ነው በሉት። እግዚአብሔር ያስጀመረኝ እንጂ ያስጨርሰኝ። ሃሌሉያ ሃሌሉያ። ብዙዎች በእሳት ጀምረው በስጋ ጨርሰዋል። ብዙዎች በመንፈስ ጀምረው በስጋ አቁመዋል። ሃሌሉያ። ስለዚህ ከጅማሬያችሁ አያስጋችሁ። ጅማሬያችሁ ታናሽ ሊሆን ይችላል፣ ፍጻሜያችሁን ግን ታላቅ እንዲያደርገው ጸልዩ። መጨረሻዬን አሳምረው። የጀመርኩት መንገድ ከባድ ነው፣ ጠባብ ነው፣ አስፈሪ ነው የክርስትና ጎዳና፣ ቀልድ አይደለም፣ ጠባብ ነው ብሏል አይደለ? የግድ መንፈስ ቅዱስ ያስፈልጋችኋል። መንፈስ ቅዱስ ያስፈልጋችኋል። ሰዎች በሰው ሊከበቡ ይችላሉ፣ ምስጋናን ሊቀበሉ ይችላሉ። መንፈስ ቅዱስ ግን ላይኖር ይችላል። ያማረ መድረክ ላይ ልትቆሙ ትችላላችሁ። ትልልቅ ክሩሴዶችን ልትሳተፉ ትችላላችሁ። ተጋብዛችሁ ልታገለግሉ ትችላላችሁ። መንፈስ ቅዱስ ግን እንደዚህም ብሎ አብሯችሁ ላይ ራመድ ይችላል። ያስፈራል። ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔርን መንፈስ አታሳዝኑት። ማዘን የለበትም ይሄ መንፈስ። ይሄ መንፈስ ኃያል የሆነ መንፈስ ነው። እግዚአብሔር የማይደራደርበት መንፈስ ነው። የሰውን ልጅን የተሳደበ ይቅር ይባላል። ይሄን መንፈስን የነካ ግን ይቅር እንደማይባል የእግዚአብሔር ቃል አስረግጦ ነግሮናል። መንፈስ ቅዱስን አትበድሉት። መንፈስ ቅዱስን የበደሉት ጸጉራቸው ተላጭቶ ወፍጮ ሲፈጩ አይተናል። መንፈስ ቅዱስን የበደሉት ፍልስጤማውያን ሲቀልዱበት በሳምሶን ላይ አይተናል። ይሄን መንፈስ ምን አታርጉት ይላል እግዚአብሔር ቃል? አትበድሉት። በመንፈስ ጀምራችሁ በስጋ ጨርሱ ይለናል። አትበድሉት። መከበባችሁ የእግዚአብሔር መንፈስ አብሯችሁ እንዳለ እንዳይመስላችሁ። እንደውም ሲከቧችሁ ፍሩ። እንደውም ምስጋና ሲበዛባችሁ ፍሩ። መጽሐፍ ቅዱስ ምን ይላል? ወርቅ በከውር ብር በማቅለጫ እንደሚፈተን የሰው ልጅን በሚቀበለው ምስጋና ይፈተናል። ምስጋናና አድናቆት ሲበዛ ፍሩ።